ኢራን የቀድሞ ፐርሺያን ኢምፔር ዛሬ ስለ ፐርሺያን ኢምፔር ነው የምናወራው። ማየት አለባችሁ፣ በጣም ትወዱታላችሁ። ያው ብታሰልፉት ብትጎዱት እናንተ ናችሁ። ባሌን ጎዳው ብላ ብቻ እንዴት ናችሁ ታዲያ? ፐርሺያን ኢምፔር የሰው ልጅ እንደ ሰው አክብሮ ስሌቨሪን አቋርጦ ሃይማኖት ነጻነት ፈቅዶ ለሴቶች ነጻነት ፈቅዶ በዛ ጊዜ ዛሬ 2500 ዓመት በፊት የነበረ እንደዚህ ለሰው ልጅ መብት እኔ አይቼ የለም ምድር ላይ እንደ ፐርሺያን ኢምፓየር ማለት ነው። ፐርሺያን ኢምፔር ታዲያ እንደዚህ ትልቅ ሆኖ ከመፈጠሩ በፊት መጀመሪያ ትናንሽ ግዛቶች ወይም ኪንግደሞች ነበሩ። ፐርሺያን ኢምፔር እዚች አካባቢ ላይ ብቻ የሚገኝ ሜዲያ አለ፣ እዚህ ጋር ትልቁ ዋናው አሲሪያን ባቢሎን እዚህ ጋር አለ። ባቢሎን ከተማዋ እዚህ ጋር ነች። ይሄ ኢምፔር ታዲያ አንድ ያደረገው ማን ነው ካላችሁ ታላቁ ንጉስ ሳይረስ፣ የኔ አባት ሳይረስ ዘ ግሬት ነው። ታላቁ ቁራሽ ነው ይሄንን ኢምፔር አንድ ያደረገው። ታዲያ ሳይረስ በጣም ምድር ላይ ያው ታይቶ የማይታወቅ ንጉስ ነው። የለም ተፈጥሮ አያውቅም በሱ አይነት ንጉስ ደረጃ። የምሬ ነው ብላችሁ ስሌቨሪን አቋረጠ፣ ለሃይማኖት ነጻነት ፈቀደ፣ ሴቶች እንደልባቸው ማለት ምድር ላይ የለም። አሁን እንደሱ የሰጣቸው በዛ ጊዜ የሰጣቸው ጎች ብዙ ኢምፓየሮች ምን እንደ ሳይረስ ደግሞ የለም። እና ጠላቶቹ ራሱ ናልን ግዛን የሚሉት አይነት ንጉስ የነበረ ሰው ነው ሳይረስ ነው። ታዲያ ዋነኛ የፐርሺያን ኢምፓየርን የገነባው ያቆመው። ታዲያ ፐርሺያን ኢምፓየር ለሶስት ይከፈላል። ሶስት ዳይናስቲዎች መርተውታል። ጊዜውን በሶስት ይከፈላል። የመጀመሪያ አኬሜኒድ ኢምፓየር ነው። አኬሜኒድ ከዛ ፓርቲያን ከዛ ሳሲኒያን ተብሎ ሶስት ተደርጎ ነው የሚከፈለው። ግራ አትጋቡ፣ ባትይዙትም ችግር የለውም። አኬሜኒድ ኢምፓየር የሚባለው ይሄ ነው። አኬሜኒድ ኢምፓየር ማለት የመጀመሪያው ማለት ነው። ሳይረስ ዘ ግሬት ያገኘው። ከዛ በኋላ ላይ ደግሞ ዛሬስ ዘ ፈርስት ነው። ዛሬስ በጣም የሚገርም አድሚኒስትሬተር፣ በጣም የሚገርም ሰው። ይሄ ዓለም ላይ ሬር የሆነ ንጉስ ነው። እነ ዘርክሲስም ማለት እንደዚህ ምርጥ መሪዎች የነበሩ ሲሆን አኬሜኒድ ኢምፓየር ያው ማወቅ ያለባችሁ ነገር ፐርሺያኖች የሚከተሉት ዋነኛው ሃይማኖት ዞራስተሪዝም ነው። ዞራስተሪዝም በጣም ጽድት ያለ በጣም ደስ የሚል አሹራ ማዛዳ የሚባል አምላክን የሚያመልኩበት ከዛ ዞራስተር የተባለ ፕሮፌት ነብዩ መሐመድ ወይ ደግሞ ሙሴ እንደሚባለው ፕሮፌት የዛ ሃይማኖት ፕሮፌት ዞራስተር የተባለው ሰው ላይ ተመስርቶ የተገነባ ሃይማኖት ነው። መጀመሪያው አንድ አምላክ ብሎ የሚያምነው ሃይማኖት እሱ ነው ብለው ሰዎች ክርስትና ነው ይላሉ። አይደለም፣ እኔ በማውቀው ዞራስተሪዝም ነው የመጀመሪያው። አንድ አምላክ ብቻ ነው ያለው ምድር ላይ፣ ብዙ አምላኮች የሉም ያለው ሃይማኖት ዞራስተሪዝም ነው። ስንት ዓመት በኋላ ነው? ከ280 ዓመት በኋላ ነው እንደዚህ ይሄ ሰይጣን ተነሳ። አሌክዛንደር ዘ ግሬት የተባለ ሰይጣን ተነሳና ሙሉ ኢምፓየሩ ጥቅልልን ያደረገው ከ200 ምናምን ከ300 ዓመት በኋላ ከተገነባ ኢምፓየሩ ጥቅልል እንዲህ በ10 በ20 ዓመት ውስጥ ስንት መቶ ዓመት የፈጀን ስልጣኔ ላጥማ አሌክዛንደር ዘ ግሬት ከየት ተነስቶ? ከሜሶዶኒያ ከግሪክ ተነስቶ። ታዲያ አሌክዛንደር ዘ ግሬት ከሞተ በኋላ ፐርሺያን ኢምፓየር ጀነራሎቹ ተከፋፈሉት። ረብሻ ጦርነት ነበር ለ100 ምናምን ዓመት። በጣም የሚያስጠላ ኢምፓየር ሆነ። በመሃል ተቋረጠ ኢምፓየሩ። ከዛ በኋላ ግን ፓርቲያን ተብሎ ከፐርሺያኖች አምፀው እንደገና መልሰው ኢምፓየራቸውን ተመልሰው ያዙ። ታዲያ ፓርቲያኖች የአኬሜኒድ የመጀመሪያው ፐርሺያን ኢምፓየርን ለማስቀጠል ሞክረዋል። በጣም ጎበዝ ፈረሰኞች፣ በጣም ጀግና ንጉሶች የነበሩበት የሚድል ኤጅ መሀል ላይ ነበረ ለ400 ለ300 ምናምን ዓመት የቆየ የፐርሺያን ስልጣኔ። ታዲያ ሶስተኛው ስልጣኔ እንዲመጣ ካላችሁ እኚህ ፓርቲያኖችን ገልብጠው ሳሲኒያን የሚባሉት እንደዚህ ምድሪቱን ያሰፉ ሃይማኖታቸውንም በግድ ይጭኑባቸዋል ምናምን ያው ፐርሺያና ናቸው ለማለት ላይ ያስጠሉኛል። ማለት የፐርሺያን ኳሊቲ ያጠፋው ኢምፓየር ነው፣ ግን ዞሮም ቀረ። በጣም ጽድት ያሉ እንደ ንጉሶቹ ይወሰናል። አሁን ማን ነበር እንት ላይ መጣ ጊዜ በጣም አሪፍ ነበር። ብቻ ታዲያ ፐርሺያን ኢምፓየር ማለትም የመጨረሻው ሳሲኒያን ኢምፓየር የፐርሺያን የመጨረሻው ዳይናስቲ ምን ተፈጥሮ አበቃለት ካላችሁኝ አረቦች ተነሱ። እነ ካሊድ ኢብን አልዋሊድ አይነት ጀግና ሰዎች አት ዘ ሴም ታይም ሲቀጠቅጡት የነበረ ከዛ በኋላ ላይም ደግሞ በአረብ ስልጣኔ የተዋጠ ከዛ በኋላ ላይ ከዞራስተሪዝም እስልምናን ተቀብለው ማይኖሪቲ ሆነዋል። ዞራስተሪዝም የሚከተሉ ሰዎች ከዛ በኋላም የአረብ ስልጣኔ ከመጣ በኋላ የአረብ ጎልደን ኤጅ እንዳለ ፐርሺያን ናቸው። እሺ ማወቅ ያለባቸው ፐርሺያኖች የፈላስፋ የጦር መሳሪያ መስራት የሚችሉ ሜዲሲን ላይ በጣም የተራቀቁ ሳንቲም ለዓለም ስልጣኔን ያሳዩ ሰዎች ናቸው። ግሪክስ ይባላል። ያ ግሪኮች ናቸው። ግን ፐርሺያኖችን እዩዋቸው መጀመሪያ ፐርሺያኖችን ይዋቸው እና በጣም ያማሩ በጣም የሚገርሙኝ ህዝቦች ናቸው። አሁንም ያንን ነገር ድሮ ምናም ሲሰሩ ታይቷቸዋል። ሚሳኤሉ ምናምን ያቺ ነገር የመጣችው ያው ፐርሺያን ጋር የተገናኘ ነገር ነው። አረብ አይደሉም። እሺ ኢራኖች
ፐርሺያን ናቸው። ፐርሺያኖች በጣም ጽድት ያሉ በጣም የተራቀቁ ከጊዜው የቀደሙ ለዓለም ነፃነትን የሰጡ የሚገዙትን ሃይማኖትን ሁሉ ነገርን የሚተውል ስሌቨሪን ያቋረጡ የሰለጠኑ ስልጠን ያለ ኢምፓየር በጣም ዓለም ከዚህ ኢምፓየር ብዙ መማር ያለበት ኢምፓየር ነው። ያው ዛሬ ያሳዝናል ያ ነገር። ሃይማኖት መከተል አትችሉም የምትፈልጉትን ኢራን ውስጥ በዛ ላይ ሴቶች ላይ ያለው ነገር ታቆታላችሁ። ያስቃል። ዛሬ 2500 ዓመት ለዓለም ነፃነትን ያስተማር ከሆነ ዛሬ